ተነሳሽነት ብዙዎቻችን ስራ ለመስራት እንፈልግና የመስራት ወኔ ተነሳሽነት እናጣለን። እርግጥ ነው ተነሳሽነት ለግለሰቦች የግል ውሳኔ የሚተው ነው። ሆኖም አጋዥ የሚሆናችሁን 1-3 ነጥቦችን ልጠቁማችሁ። የመጀመሪያው الحياة مجموعة قرارات ይላሉ። ህይወት የውሳኔዎቻችን ጥርቅም ፓኬጅ ነች። የምንወስነው ነገር ነው የሚሆነው። አንድ ሰው ዝሙት አልሰራም ካለ ከዛ ይርቃል። ሪባ አልበራም ካለ የእርሱ ውሳኔ ለግል ውሳኔው ተትቷል። አላህ ነፃ ምርጫ ለሰው ሊሰጥቶታል። ያን ነገር ማድረግ አለብኝ የሚል ውሳኔ ለራሳችን ለውስጣችን መንገር አለብን። ውሳኔዎች ህይወታችን ላይ የራሳቸው ሚና ስላላቸው የመጀመሪያው ተነሳሽነት የሚወልደው የግል ውሳኔ ነው። ይሄን ነገር ማንበብ አለብኝ፣ ትምህርቴ መጨረስ አለብኝ፣ ስራ መጀመር አለብኝ። የግል ቀራር ዲሲሽን ከግል ይወሰናልና በህይወታችን ላይ ወሳኝ ለመሆን ጥረት እናድርግ። ይህ ተነሳሽነትን ይወልድልናል። ሁለተኛው አንድን ነገር ለማድረግ ስሜቱ ሲመጣልን ወደ አእምሯችን መልሰን ውይይት ሳናደርግ ወዲያው ተግብረው። ለምሳሌ ብዙዎቻችን ዙሁር ከሰገድን በኋላ ሱናን ለማስከተል ወኔ አጥተን ከመስጂድ እንወጣለን፣ መስገድ ሳንችል ቀርተን። ምክንያቱም ልስገድ አልስገድ የሚለውን ብዙ ጊዜ ለአእምሯችን እንልከውና አእምሯችን እዛ ስብሰባ ሲያደርግ ሸይጣን ያግዝና ተሳንፈን ከመስጂድ እንወጣለን። ብዙ ጊዜ ምንድነው ዑለማዎች የሚያደርጉት? ለመስገድ ሳስብ ተነስቼ ተክቢር አደርጋለሁ። የሸይጣን ውስዋሱ ተቆረጠ ማለት ነው። ተነሳሽነት ተወለደ ማለት ነው። በቃ ተክቢራ ስታደርግ ያን አጀንዳ ፈጸምከው ማለት ነው። ወዲያውን ስሜቱ እንደመጣል መተግበር። ይህ የስራን ተነሳሽነት ይወልዳል። ወደ ቤተ ዘመድ ሁሌም ስልክ ለመደወል ዳተኛ ከሆንክ አንዴ መደወል ስሜት ሲመጣ ቀጥታ ሞባይሉን ተጫን። ወዲያውን አጀንዳዎች መፈጸም። ሶላት በጣም የሚከብድ ሰው ከሆንክ የመስገድ ስሜት በመጣ ቀን ለጁማዓ አታሳድረው። በቃ ከ3 ቀን በኋላ ታጥቤ ጁማዓ ጀምራለሁ አትበል። አሁን አሱር ሂድ። ዙሁር ላይ ስሜቱ 8 ሰዓት 9 ሰዓት ከመጣለ ታጥባ አሁን አሱር ሂድ። ወዲያውን አጀንዳዎችን መተግበር። ለመስለም እስልምና ጓጉቶ ዛሬ ነገ እያልክ እድሎች የምትጠብቅ ከሆንክ እሱን ተው። ዛሬውን ታጥበስ ሻሃዳ አድርግ። ትምህርት የመመዝገብ የመማር ፍላጎት ዩኒቨርሲቲ ካምፓስ ፍላጎት ካለ ነገም ጧት ተመዝገብ። ፕሮአክቲቭነስ ተነሳሽነት አጀንዳዎቹ ሲመጡልን በመተግበር ይወለዳል። ቶሎ አጀንዳዎችን መፈጸም። እነዚህ ለተነሳሽነት የሚያግዙን ነው። ሶስተኛ ለምንሰራቸው ስራዎች ሁሉ ዴድላይን እናድርግ።